ብራንድ አምባሳደር ነበር። ሁኔታ የምታቋት በደንብ የምትረዷት አይነት ኢንተርቪው ነው ያደረ በቃ እንደዚህ አርግች ስልክ ቻሌንጅ ጀመረላል ትላለች። ወይኔ ማርያም አሁን ስታስበላኝ ማለት ነው። በጣም ቆንጆ ቆይታ ነበር የነበረን ከኤሚዬ ጋር በጣም ቆንጆዬ እውነትም አመለስ ሁላችሁም ቴንክ ዩ። እሺ ጋይስ ሰላም ቤተሰቦች እንዴት ናችሁልኝ? ጃኒ ከአምለሰት ጋር ያደረገችውን እንግዲህ በጥቂቱ ዛሬ ላሳያችሁ ለእናንተ መጥቻለሁ። ያለውን ደግሞ በአጠቃላይ ከሷ ጋር ስለ ላይፍ ኤክስፒሪየንስ ያወራችሁ ሙሉን ደግሞ በቀጣይ ቀን እንግዲህ ጠዋት አካባቢ ላይ ለቀላችኋለሁ ማለት ነው። ከእናንተ የሚጠበቀው ይሄን ቪዲዮ እስከመጨረሻው ድረስ መመልከት ብቻ ነው። ጃኒ ከአምለሰት ጋር እንግዲህ አንዳንድ ነገሮችን አሳልፋለች። ስለሱ ጉዳይ ዛሬ በቭሎግ መልኩ እናያለን ማለት ነው። አብረን ከእናንተ የሚጠበቀው ይሄንን ቪዲዮ ላይክ በማድረግ መጀመርና ለዚህም ቻናል አዲስ ከሆናችሁ ይሄንን ቻናል ሰብስክራይብ ማድረጉን እንዳትረሱ። ቀጥታ ወደ ቪዲዮ። ጃኒ ከአምለሰት ጋር ቀርባለች። ቤተሰብ እንደምታዩት እዚህ ጋር ሰላም እንዴት ናችሁ? ዛሬ ትልቅ እንግዳ ጋር ነው የሚሄደው። ነገ ለቅላችኋለሁ ይሄን ቪዲዮ ማለት ነው። ስላችሁ ከአምለሰት ጋር ያደረገችውን ቆይታ ያው አሪፍ ፓርቱን እንቆራርጥና እና አበባ ይዤላት ነው የሚሄደው። ተከታተሉኝ። ወዳችኋለሁ። ያው ስለ አዶናይም አውርታ ይሆናል። አሁን ደርሰናል። ገምቱ እናንተ ማን ጋር እንደሆነ። አቀባበል ይበርድላችኋል። አሁን ደርሰናል ጋይስ። ኤሚ እየመጣች ነው እንግዲህ ግምቱ ያ ደርሰናል። ባጭሩ ተከታተሉ። አሁን ወደ ኤሚ ጋር እየሄድን ነው ጋይስ። አበባው ኬኩ ለሷ ነው መሰለኝ። ፕሮዳክሽን ግን ይበርድላችኋል። የአምለሰት ፕሮዳክሽን ከባድ ናቸው። ከባድ ሚዛን ያንን ሀግ እንዴት ነው የምትሰጪኝ? እንደዚህ ቅፍ አድርጊ በውስጥ ገቢና። ቴንክ ዩ ሶ ማች። ሲያምር አበባ ትወጃለሽ አሉ። በጣም በግታ መጭልኝ ደግሞ ጥሩ ነው። ቀጣይ እናቴ ቴንክ ዩ። ኬክም ወዳለሁ። ብራንድ አምባሳደር ነበር። አዎ የቅድሞ ሀግ ይሄ ነው። ሰላም እንዴት ናችሁ? ከአምለሰት ጋር ቆንጆ ቆይታ አድርገናል። ነገ ማታ ይለቀቃል እና ደግሞ ጃኒን በተለየ ሁኔታ የምታቋት በደንብ የምትረዷት አይነት ኢንተርቪው ነው ያደረኩትና ገብታችሁ እዩልኝ። እወዳችኋለሁ። ማይ ፋሚሊ ላቭ ዩ። እናንተ ለምን ትለፋላችሁ? ይህንን ፖድካስት ቆራርጬ በጣም አሪፍ የሆኑ ፓርቶች ላይ ቆራርጬ ነገ እለቅላችኋለሁ ማለት ነው። ያው በተመሳሳይ ሰዓትም ባይሆን በነጋታው ለማድረስ ሞክራለሁ። ለእሱ አሁን ቻሌንጅ ልሰጠው አስቤያለሁኝ። ኤሚ አምርራው ማለት ነው። ውስጥ የተቀረጽን በቃ እንደዚህ አድርግች ስልክ ቻሌንጅ ጀመረላል ትላለች። አይደለም ትገዛላለች ነው እንጂ አራት ቅረጸው ካሜራ ከኋላ እዛ ጋር እያያችሁ ነው። እየተጠበቡ ነው ያሉት። በቃ አንተ ካልፈለግክ ብዬ ነው። እና ፈን እንዴት እንደሚያስቅ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። ደስ ይላል። ጎመን በስጋ ተፈጥሮ ስለሆነ በጣም ምትወጂውን ስራ ማለት ሁሌ ነው እንደዚህ የሚበሉት። ወይኔ ማርያም አሁን ስታስበላኝ ማለት ነው። እኔ በልቼ ከዛ እንደሱ እኮ ነው። አንዱ ነው የሚወደው ሁለቱም እማ ግን ደስ ይላል። ጎበዝ አይደለሽም ስትበይ? ካሜራዎቹ ተጣብቀውልን ጉሻ ላይ እንዴት ነሽ? እኔ አብራሽ ተንከባካቢ ነኝ እኔ። ደስ ይላል። ምን ትወጃለሽ? እንክብካቤ የምትወስጂው አንቺ ነሽ። ሁለት እኮ የተለያየ ሰው ነው አይደል? ጓደኛ ሲሆን ምናምን መንከባከብ ደስ ይላል። ጉሻ ደግሞ ባህላችን ነው። ሲያስጨንቅም ነው ቤተሰባ ሲጣፍጥ ልጄ ትለኛለች። ማማ ጠፍቶ ስለሚያጣፍጠው ምግቡን አንቺ አልኩሽ። ልጆች የእናታቸውን ምግብ ይወዳሉ።
አይደል? አዎ በጣም በጣም ስለእናት ጠየቅሽኝ። እናት መሆን ፈልጋ ነው አይደል? አይታወቅም። ቤተሰብ ሊያስደነግጡንም ይችላሉ። ተስፋ ሊኖረን ይችላል። እንዴ አንዳንዴ አይታወቅም ሊፈጠር ምን ይችላል። ልጅ እኮ ደስ ይላል። ያያችሁት ቪዲዮ ይሄን ይመስል ነበረ። በጣም ቆንጆ ቆይታ ነበር የነበረን ከኤሚዬ ጋር በጣም ቆንጆዬ፣ እውነትም አመለ ሰናይ አሪፍ ቆይታ ነበረን። ደስ የሚል አይታችሁት እንደምትወዱት በጣም በቃ አልጠራጠርም። በጣም ትወዱታላችሁ። ምሳ ጋበዘችኝ፣ ቡና ጋበዘችኝ፣ ሻይ የቀረ የለም ነው የምላችሁ። በቃ ሚሪንዳው እና በቃ ግብዣ በግብዣ ነው የሆንኩት። ብታዩና እዩት ገብታችሁ። ነገ ማታ ፖስትላችኋል፣ ይለቀቃል በኤሚ ቻናል በአምለሰት ሙጬ ቻናል ማለት ነው። እያክስቱ ይሄን ይመስል ነበር። ወዳችኋለሁ። አይ ላቭ ዩ ሶ ማች። ሃይ ስምሽ ማን ነው? ዲጃ ለነሱ ነው። እኔ ናችሁ ማያ ፊልም ፕሮዳክሽን ውስጥ ፕሮዲውሰር ነኝ። የኔ ብራንድ አምባሳደር ጊዜም ነበርሽ። ለእሷ መስሏት እንደ ዲጃ አታውቂኝም እስካሁን። ምን ሆነሽ ነው? ቻው ጋይስ ሁላችሁም። እንዴ በደምብ ይሄ ግን ይሄ ልጅ በጣም ከጃኒ ጋር እየታየ ነው። ቤተሰብ ምንድን ነው አስረዱኝ እስኪ። እኔ ስለማላውቀው ነው። ገባችኋ? ስለማላውቀው ነው። ባውቀው ኖሮ ሁላችሁም ቴንክ ዩ። እሺ ጋይስ ቴንክ ዩ ሶ ማች። እሺ ቻው ማይ ላቭ። ደህና ደሪ። በጣም አመሰግናለሁ። ምን አስበው ነው ሊፍቱ እንደዚህ ይደረጋል? ነውር ነው። ቤተሰብ እንዳያችሁት እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ያው የአምለሰትና የጃኒ ቆይታ እንዳያችሁት ነው። ያው በትንሹ ነው፣ ግን ሞር ያለውን ደግሞ ነገ ቆራርጬ እናንተ እንድትወዱት አድርጌ ይሰራላችኋለሁ ማለት ነው። ከእናንተ የሚጠበቀው ይህንን ቻናል ሰብስክራይብ በማድረግ መጠበቅ ብቻ ነው። ለዚህም ቻናል አዲስ ከሆናችሁ ላይክ ማድረግ እንዳትረሱ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ